በርካታ የህወሓት ታጣቂዎች ተደመሰሱ። በትግራይ የተቀጣጠለው ሰደድ እሳት እየተንቀለቀለ ይገኛል። እጅግ ወሳኝ ሰበር መረጃ ደርሶናል፣ በዝርዝር ይቀርባል። ለቴዲ አፍሮ ኢትዮሪካ የሙዚቃ አልበም ግራፊክሱን የሰራው ዳዊት ሰለሞን ታሰረ። ቴዲ አፍሮን ማሰር የፈራው መንግስት በቴዲ ዙሪያ ያሉ ሰዎችን በቁጥጥር ስር እያዋለ ይገኛል። ታዋቂው አሜሪካዊ የዩቲዩብ የቀጥታ ስርጭት አቅራቢ ዳረን ዊትኪንስ ጁኒየር አይሾ ስፒድ አዲስ ክብረ ወሰን አስመዘገበ። አዲስ አህጉራዊ የማህበራዊ ሚዲያ ሽልማት ሊጀመር መሆኑ ተገልጿል። ደብረጽዮን ገብረ ሚካኤል የመጀመሪያውን የካቢኔ ስብሰባ በመቀለ አካሄዱ። ጀነራል ታደሰ ወረደ ስልጣናቸውን እንዲያስረክቡ ተጠይቀዋል። ነገር ግን ጀነራል ታደሰ ወረደ እርምጃ እንደሚወስዱ ገልጸዋል። ጦርነቱ ተጧጥፈዋል። የዓለም የጤና ድርጅት በሃንታ ቫይረስ ዙሪያ ማስጠንቀቂያ ሰጠ። ክቡራትና ክቡራን የአዲስ 24 ወዳጆች በቆይታችን እነዚህና ሌሎችም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ወዳጆቻችን ሳብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። አዲስ አህጉራዊ የማህበራዊ ሚዲያ ሽልማት ሊጀመር ነው። በአዲስ አበባ እየተካሄደ የሚገኘው የመጀመሪያው የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ ከዚህ በኋላ በየዓመቱ እንዲካሄድና ለአህጉሪቱ ድንቅ የዲጂታል ይዘት ፈጣሪዎች እውቅና የሚሰጥ ልዩ የማህበራዊ ሚዲያ ሽልማት መርሃ ግብርን እንዲካተት ተወሰነ። ይህ ታሪካዊ ጉባኤ የአፍሪካን የልማት አጀንዳ በማሳካት ረገድ የማህበራዊ ሚዲያን ሚና እንደገና ለመቅረጽ ያለመ ሲሆን ታዋቂ ተጽዕኖ ፈጣሪዎች፣ የይዘት ፈጣሪዎችና ፖሊሲ አውጪዎች በአንድ መድረክ ተገናኝተው እየመከሩበት ይገኛል። በጉባኤው ላይ ተሳታፊ የሆኑት የዲጂታል ባለሙያዎችና የመንግስት ተወካዮች የማህበራዊ ሚዲያ መድረኮችን በመጠቀም ስለ አፍሪካ ያለውን ዓለም አቀፋዊ አመለካከት ለመለወጥና የወጣቶች የፈጠራ ስራ ለማጠናከር በሚቻልባቸው መንገዶች ላይ እየተወያዩ ነው። የጂኤቴክ ኢንተርፕራይዝ ዋና ስራ አስፈጻሚ ገመዳ ኦላና እንደገለጹት ጉባኤው ከሽልማት ስነ ስርዓቱ ጋር ተቀናጅቶ በየዓመቱ መካሄዱን የአፍሪካን ዲጂታል ብልጽግና ለማፋጠን ትልቅ ፋይዳ ይኖረዋል ብለዋል። የትግራይ ክልል ምክር ቤት ፕሬዝዳንት አድርጎ የመረጣቸው ደብረጽዮን ገብረ ሚካኤል የመጀመሪያውን የካቢኔ ስብሰባ በመቀለ አካሄዱ። የትግራይ ክልል ምክር ቤት በቅርቡ ፕሬዝዳንት አድርጎ የመረጣቸው ደብረጽዮን ገብረ ሚካኤል በዛሬው ዕለት በመቀለ ከተማ በሚገኘው የፕሬዝዳንት ጽህፈት ቤት ደጀን አዳራሽ ውስጥ የመጀመሪያውን የካቢኔ ስብሰባ በመምራት በይፋ ስራ መጀመራቸው ተገልጿል። የክልሉ ካቢኔ ስብሰባዎቹን በሚያካሂድበት በዚህ አዳራሽ የተደረገው የካቢኔው ስብሰባ ትኩረት ያደረገው በትግራይ ክልል የተከናወኑ ባሉ የድህረ ጦርነት የማገገም ጥረቶች ላይ ሲሆን በተለይም ቅድሚያ የሚሰጣቸው አስተዳደራዊ ጉዳዮች፣ ተቋማት መልሶ መገንባትና የማህበራዊ አገልግሎት አቅርቦት ላይ ውይይት ማደረጉን አስተዳደሩ አስታውቀዋል። ይህ ክስተት የተከናወነው የትግራይ ክልል ከጦርነት በፊት የነበረው ምክር ቤት በድጋሚ ባቋቋመ በጥቂት ቀናት ውስጥ ነው። የምክር ቤቱ ዳግም መቋቋም በፌዴራል መንግስቱ እውቅና ከተሰጠው የትግራይ ጊዜያዊ አስተዳደር ጋር የፖለቲካ ውጥረት መፍጠሩን ብዙዎች በመግለጽ ላይ ይገኛሉ። በተመሳሳይ ዜና የትግራይ ጊዜያዊ አስተዳደር ታደሰ ወረደ ለዶክተር ደብረጽዮን ስልጣናቸውን እንዲያስረክቡ ግልባጭ ተጽፎላቸዋል። በቅርቡ ወደ ስራ የተመለሱት እና የትግራይ ክልል ምክር ቤት አፈ ጉባኤ ሆነው የተሾሙት ወይዘሮ ኪሮስ ሀጎስ ለዶክተር ደብረጽዮን ገብረ ሚካኤል በላኩት ይፋዊ ደብዳቤ መሰረት ወደ መደበኛ ስራቸው እና ኃላፊነታቸው እንዲመለሱ አሳውቀዋል። ይህ ወሳኝ ደብዳቤ ግልባጭ ለትግራይ ጊዜያዊ አስተዳደር እንዲሁም ለክልሉ የጸጥታ አካላት እንዲደርስ ተደርጓል። የዚህ ደብዳቤ መላክና የጸጥታ አካላት በግልባጭ እንዲያውቁት መደረጉ ትልቅ መልእክትና ፖለቲካ ትርጉም አለው። ይህ ማለት የትግራይ ፕሬዝዳንቶች ዋና ስራ ማዕከል እና መስተዳደር የሆነው የደጀን ቢሮን አሁን ላይ ያለው ጊዜያዊ አስተዳደሩ እንዲለቅ የሚደረግ መሆኑን በግልጽ የሚያሳይ እርምጃ ነው። ይሁን እንጂ ይህ አዲስ የፖለቲካ ምዕራፍ በክልሉ ከፍተኛ አመራሮች መካከል ያለውን ግንኙነት በተመለከተ ጥያቄዎችን እያስነሳ ይገኛል። በተለይም ክልሉን በጊዜያዊ አስተዳደር ሲመሩ የነበሩት ጀነራል ታደሰ ወረደ በአሁኑ ሰዓት የት እንደሚገኙና በምን ሁኔታ ላይ እንዳሉ የታወቀ ነገር የለም። የጊዜያዊ አስተዳደሩ መፍረስ በምክር ቤቱ ከታወጀ በኋላ በአዲሱ ተመራጭና አመራርና በነባሩ የጊዜያዊ አስተዳደር መካከል ስላለው ይፋዊ የስልጣን ርክክብ እስካሁን የተሰጠ ግልጽ መረጃ አለመኖሩ በትግራይ ፖለቲካ ውስጥ ሌላኛው መነጋገሪያ አጀንዳ ሆኗል። በቅርብ ጊዜያት ለተፈጠሩ አለመግባባቶች ተከትሎ ለሚመጣው ጉዳት ለማትረፍ ችግሩ በውይይት ለመፍታት ለተሰጠው ጥሪ ወደ ጎን በመተው ተመርጫለሁ በሚል ዛሬ ሚያዝያ 30 ቀን 2018 ዓ.ም በጸጥታ አካላት ጥበቃ በጊዜያዊ አስተዳደር አዳራሽ ስብሰባ መጀመራቸው ይፋ ያደረጉት ጀነራል ታደሰ ወረደ ይህ አደገኛ መንገድ የተጀመረበት ቀን መሆኑንና በዚህ ምክንያት ለሚፈጠር
ችግር ተጠያቂው ስልጣን በኃይል እየያዘ ያለው ኃይል መሆኑን በመግለጽ እርምጃ እንደሚወስዱ ፍንጭ ሰጥተዋል። ዘግይተው የወጡ መረጃዎች እንደሚያመለክቱት ደግሞ በመቀሌ ከተማ ከአንድ ሳምንት ልዩነት ለሁለተኛ ጊዜ የተዋጊ ጄት ቅኝት መደረጉ ወጋህታ የአይን እማኞች ዋቢ አድርጎ ዘግበዋል። የጄት ቅኝቱ 5 ሰዓት ከ37 ደቂቃ ጀምሮ በስፋት ታይተዋል። ከፕሪቶሪያ ስምምነት መፈረም በኋላ የጄት ቅኝት ሲደረግ ይህ ለሁለተኛ ጊዜ ነው። ታዋቂው አሜሪካዊ የዩቲዩብ የቀጥታ ስርጭት አቅራቢ ዳረን ዊኪንስ ጂኒየር አይሾ ስፒድ በዶሚኒካን ሪፐብሊክ ባደረገው ከፍተኛ ተከታታይ የነበረው የቀጥታ ስርጭት በድጋሚ አዲስ ክብረ ወሰን በመስበር ታሪክ ሰርተዋል። እንደ አውሮፓውያን አቆጣጠር ግንቦት 6 ቀን 2026 ዓ.ም በተከናወነው በዚህ ስርጭት ስፒድ ከ1.92 ሚሊዮን በላይ የቀጥታ ተመልካቾች ወይም ካረንት ቪወርስ በማግኘት የራሱን የቀድሞ ክብረ ወሰን አሻሽለዋል። ይህም አይሾ ስፒድ በዩቲዩብ ታሪክ ከ1 ሚሊዮን በላይ የቀጥታ ተመልካቾችን 2 ጊዜ ማግኘት የቻለ የመጀመሪያው እንግሊዝኛ ተናጋሪ ብቸኛ የይዘት ፈጣሪ ወይም ሶሎ ክሪኤተር እንዲሆን አስችሎታል። በካሪቢያን ደሴቶች በደጋፊዎች ተከበው በነበረው ስፒድ ይህን ታሪካዊ ስኬት በስሜታዊነት ሲያከብር የታየ ሲሆን ይህ በአሜሪካ ውስጥ ካሉ የዩቲዩብ የቀጥታ ስርጭት አቅራቢዎች ሁሉ ቀዳሚ እንዲሆን አድርጎታል። ይህ ስኬት ከዚህ ቀደም በኢንዶኔዥያ ካስመዘገበው ከፍተኛ ተወዳጅነት በመቀጠል የመጣ ሲሆን ስፒድ ጋንግ የተሰኘው ማህበረሰቡ ወይም ዓለም አቀፋዊ ተጽዕኖ በሚገርም ፍጥነት እያደገ መሆኑን አመልክተዋል። ሆኖም ይህ ከፍተኛ የተመልካቾች ቁጥር በአካባቢው ከሚገኘው ታዋቂ ተጽዕኖ ፈጣሪ ኦሎፎኬ ጋር በመጣመሩ የመጣ እንደሆነና በአንዳንድ ወገኖች በኩልም የተመልካች ቁጥሩ ቦት ሳይኖረው አይቀርም የሚሉ ትችቶች እየቀረቡበት ይገኛሉ። የዓለም ጤና ድርጅት በሃንታ ቫይረስ ዙሪያ ማስጠንቀቂያ ሰጠ። በአንድ የቱሪስት መርከብ ላይ በደረሰ የሃንታ ቫይረስ ወረርሽኝ የ3 ሰዎች ሕይወት ማለፉን ተከትሎ የዓለም የጤና ድርጅት ተጨማሪ ተጠቂዎች ሊኖሩ እንደሚችሉ ማስጠንቀቂያ ሰጥቷል። የዓለም ጤና ድርጅት ባወጣው መግለጫ መሰረት በባህር ላይ በሚጓዝ የቱሪስት መርከብ ውስጥ የተከሰተው ይህ ወረርሽኝ ለ3 ተሳፋሪዎች ሞት ምክንያት ሆኗል። ድርጅቱ አክሎም ከሟቾቹ ጋር ንክኪ የነበራቸው ሌሎች ሰዎች ላይም የቫይረሱ ምልክቶች ሊታዩ እንደሚችሉ ስጋቱን ገልጸዋል። ይሁን እንጂ አስፈላጊውን ጥንቃቄ እርምጃዎች በአግባቡ ከተወሰዱ የወረርሽኙ ስርጭት በመገደብና በቁጥጥር ስር ማዋል እንደሚቻል ድርጅቱ አስታውቋል። የዓለም ጤና ድርጅት ሁኔታውን በቅርበት እየተከታተለ መሆኑን የገለጸ ሲሆን ተሳፋሪዎችና የጉዞ አዘጋጆች ከፍተኛ ጥንቃቄ እንዲያደርጉ አሳስበዋል። ሃንታ ቫይረስ አብዛኛውን ጊዜ ከአይጥ ዝርያዎች ወደ ሰው የሚተላለፍ ከባድ የጤና ችግር ሲሆን ድርጅቱ የወረርሽኙን አድማስ ለማጥበብ ከሚመለከታቸው አካላት ጋር እየሰራ መሆኑን ገልጿል ሲል የዘገበው ቲአርቲ ወርልድ ነው። የቴዲ አፍሮ ኢትዮሪካ የሙዚቃ አልበም ግራፊክሱን የሰራው ዳዊት ሰለሞን ታሰረ። የግራፊክስ ባለሙያው ዳዊት ሰለሞን በትላንትናው ዕለት መታሰሩ ተሰምተዋል። ለአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ ለተሰኘው አዲስ የሙዚቃ አልበም ግራፊክሱን የሰራው ዳዊት ሰለሞን መሆኑን ዶችቬሌ ያገኘው መረጃ ያመለክታል። ከቴዲ አፍሮ ጋር ቅርብ የስራ ግንኙነት ያላቸው የመረጃ ምንጭ ለዶችቬሌ እንደገለጹት የአርቲስት ቴዎድሮስ ካሳሁን ኢትዮሪካ የተሰኘው የሙዚቃ አልበም መውጣቱን ተከትሎ ዳዊትን ጨምሮ የታሰሩ ለአርቲስቱ ቅርበት ያላቸው ሰዎች ቁጥር 8 ደርሰዋል። ዳዊት ጓደኞቹ ጋር በሄደበት አጋጣሚ መያዙን የገለጹልን ስማቸው እንዳይገለጽ የፈለጉት የመረጃ ምንጭ እሱ ከመያዙ በፊት ቤቱ በፖሊስ መፈተሹንም ተናግረዋል። ዳዊት ከግራፊክስ ሙያው ጋር በተያያዘ በዩቲዩብ የሚጫኑ ሙዚቃዎች ከነ ግጥማቸው አጣጥመው በማዘጋጀት ለሌሎች አርቲስቶችም እንደሚሰራ ለመረዳት ተችሏል። የመረጃ ምንጩ እስካሁን አርቲስት ቴዎድሮስ ላይ የደረሰ ነገር እንደሌለም አክለው ገልጸዋል። ይህ በእንዲህ እንዳለም ከታሰረ 13ኛ ቀኑን የያዘው የቴዲ አፍሮ የቅርብ ጓደኛ አቶ የሱፍ ያሲን የጤናው ሁኔታ እንደሚያሳስባቸው ቤተሰቦቹ ለመረጃ ምንጩ ገልጸዋል። እስካሁንም ከአቶ የሱፍና ከወይዘሮ ማህሌት ውጪ ከታሰሩት ፍርድ ቤት የቀረበ እንደሌለም ዶችቬሌ ለመረዳት ተችሏል። ዶችቬሌ ተጨማሪ ማብራሪያ ለማግኘት የፌዴራል ፖሊስ የህዝብ ግንኙነት ኃላፊ አቶ ጄላን አብዲ ጋር ደውሎ በስልክ አግኝቷቸው ነበር። ስለ ዳዊት ሰሎሞን እስር በተመለከተ ለጠየቅናቸው መምሸቱን በመግለጽ አሁን ከስብሰባ መውጣቴ ነው፣ ገና አጣርቼ ነው የምናገረው ብለዋል። በአጠቃላይ ታሳሪዎች 8 ደርሰዋል ስለመባሉና ስለ አቶ የሱፍ ያሲን የጤና ሁኔታም ተጠይቀው የፍርድ ቤት ጉዳይ ቀርቦ ከሆነ የፍርድ ቤት ጉዳይ አናነሳም፣ ፖሊስ ጋር የታሰረ ሰው ከሆነ አጣራለሁ፣ አሁን ነው የምሰማው፣ መረጃ የለኝም ብለዋል። መረጃውን ማግኘት የሚችሉትም ነገ እንደሆነ አክለው ተናግረዋል። በነገው ዕለት ተጨማሪ መረጃ ካገኘን ለማቅረብ እንሞክራለን።
የተከበራችሁ የአዲስ አራት ወዳጆች ዜናዎቻችን እነዚህ ይመስሉ ነበር። ሌሎች አዝናኝና አስተማሪ ፕሮግራሞች በቅርቡ የምንጀምር መሆኑን በመግለጽ ቶሎ እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት አብራችሁን ሆኑ። መልካም ጊዜ